ሰላም ጤና ይስጥልኝ። ይህ መንበር ቲዩብ ነው። የዕለቱን መረጃዎች ከዚህ ቀጥሎ እናሰማለን። በድሬዳዋ ከተማ ከ1.2 ቢሊዮን ብር በላይ በሆነ ወጪ የፍሳሽ ቆሻሻ ማጣሪያና ማስወገጃ ለመገንባት ስምምነት ተፈጸመ። የውሃና ኢነርጂ ሚኒስቴር ከዮት ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር ጋር ስምምነት ባደረገበት መርሃ ግብር ላይ የድሬዳዋ አስተዳደር ክቡር ከንቲባ አቶ ከድር ጁሃር ተገኝተዋል። በስምምነቱ ወቅት የውሃና ኢነርጂ ሚኒስቴር ሀብታሙ ይተፋ ዶክተር የድሬዳዋን ሕዝብ በፕሮጀክቱ ተጠቃሚ ለማድረግ የኮንስትራክሽን ተቋሙ በሚፈለገው የጥራት ደረጃና በተቀመጠው የጊዜ ገደብ ስራውን አጠናቆ እንዲያስረክብ አሳስበዋል። ፕሮጀክቱ መንግስት ከተሞችን ንጹህና ለእይታ ማራኪ ለማድረግ ልዩ ትኩረት ሰጥቶ ከሚያከናውናቸው ተግባራት ጋር የተቆራኘ ነው ያሉት ሚኒስትሩ ፕሮጀክቱ በአካባቢው ለሚገኙ ሴቶች እና ወጣቶች ሰፊ የሥራ ዕድል እንደሚፈጥርም አስረድተዋል። ግንባታና ጥገናው ከዓለም ባንክ በተገኘ ድጋፍ የሚከናወነው ይህ ፕሮጀክት በውሉ መሰረት በአንድ ዓመት ውስጥ እንደሚጠናቀቅ ተገልጿል። ኤምኤንጂ በተባለው ድርጅት የንግድ ባንክ አካውንት በአንድ ዓመት ጊዜ ውስጥ ብቻ ከ1.2 ቢሊዮን ብር በላይ ተንቀሳቅሷል ሲል የፌዴራል ፖሊስ አስታወቀ። በኦንላይን የማጭበርበር መንገዶች በርካቶችን ሲያጭበረብሩ የከረሙ 4 ድርጅቶች ተይዘው ክስ እንደተመሰረተባቸው የፌዴራል ፖሊስ አስታውቋል። የተለያዩ የማማለያ ስልቶችን በመጠቀም በርካታ ሰዎችን ያጭበረበሩት ኤምኤንጂ፣ አርቲኤፍ፣ ኤችሲዜድ እና ሺን የተባሉ የኦንላይን የማጭበርበሪያ ስልቶች ተሳትፎ አላቸው የተባሉ ተጠርጣሪዎች ተይዘው ክስ እንደተመሰረተባቸው የፌዴራል ፖሊስ ገልጿል። ድርጅቶቹ የተለያዩ ስያሜዎችን በመያዝና የተለያዩ ዕድሎች እንዳሉ በመግለጽ ሰዎች በቀላሉ በትርፍ ሰዓታቸው ተጨማሪ ሥራ ሰርተው ገንዘብ ማግኘት እንደሚችሉ በመንገር በሚሊዮኖች የሚቆጠር ገንዘብ አጭበርብረዋል ተብሏል። ድርጅቶቹ ኦንላይን ማርኬት የሚል ሽፋን በመጠቀም ሲያጭበረብሩ መቆየታቸውም ተገልጿል። አጭበርባሪዎቹ ብር ኢንቨስት ካደረጋችሁ እጥፍ አድርገን እንመልሳለን ብለው ሰዎች ብር በቀነ ገደብ እንዲያስገቡ ካደረጉ በኋላ ሰዎቹ ገንዘቡን ለማውጣት ሲሞክሩ የሲስተም ችግር አለ በማለት ገጾቻቸውን ያጠፉ እንደነበሩም ተነግሯል። እነዚህን ድርጅቶች ሲመሩና ሲያንቀሳቀሱ ነበሩ የተባሉ 24 ሰዎችም በቁጥጥር ስር ሲውሉ 4ቱ የውጭ ሀገር ዜጎች ናቸውም ተብሏል። አብዛኞቹ አጭበርባሪዎች መነሻቸው ከውጭ ሀገር ሆነው አንዳንዶቹ ድርጅቶች ቢሮ ተከራይተው ኢትዮጵያውያንን ቀጥሮ ሲያሰሩም ተይዘዋል። ድርጅቶቹ በህጋዊ የንግድ ፈቃድ ስምም ሲያንቀሳቅሱ የነበሩ ሲሆን በባንካቸው ከፍተኛ ገንዘብ ሲንቀሳቀስ መቆየቱም ተገልጿል። ለማሳያነትም ኤምኤንጂ በተባለው ድርጅት የንግድ ባንክ አካውንት በአንድ ዓመት ጊዜ ውስጥ ብቻ ከ1.2 ቢሊዮን ብር በላይ መንቀሳቀሱን ፖሊስ አስታውቋል። በ24 ቀን ጊዜ ውስጥም ወደ አንድ የባንክ አካውንት 400 ሚሊዮን ብር ገብቷል ያለው ፖሊስ ይህም ምን ያህል ሰው ገብቶበት እንደነበረ ያሳያል ተብሏል። ሰዎች ሰው ካስገባችሁ የቁጥር ደረጃችሁ እና የምታገኙት ገንዘብ ያድጋል ስለሚባሉ በርካታ ሰዎችን ያስገባሉ ያለው ፖሊስ በአንድ ተጠርጣሪ ስር ከ20 ሺህ እስከ 30 ሺህ ሰው እንዳለ በምርመራ ማረጋገጡን ተገልጿል። ፖሊስ በዚህ የማጭበርበር ተግባር የተማረ ያልተማረ ሳይለይ የዩኒቨርሲቲ መምህራን፣ ተማሪዎችና የባንክ ሰራተኞች ጭምር ተጠቂ መሆናቸውን ገልጾ በርካቶች ቤት ንብረታቸውንም አጥተውበታልም ተብሏል። ፖሊስ በተጠርጣሪዎች ላይ ምርመራውን ማጠናቀቁን ገልጾ ክስ መመስረቱንም አስታውቋል። ከዲጂታል ዓለሙ ማደግ ጋር ተያይዞ የኦንላይን የማጭበርበር ተግባራት የተስፋፉ ሲሆን ሰዎች ሰርተው ገንዘብ ከማግኘት ይልቅ በአቋራጭ ገንዘብ ማግኘት መፈለጋቸው ለአጭበርባሪዎቹ ምቹ ሆኖላቸዋል። በተደጋጋሚ ሰዎች ራሳቸውን ተገቢ ካልሆኑ የኢንቨስትመንትና የኦንላይን ስራዎች እንዲጠበቁ ለተለያዩ አካላት ቢጠየቅም ዛሬም በየቀኑ በርካቶች በተመሳሳይ መንገድ ገንዘባቸውን እያጡ ነውም ሲል ተናግሯል። አዲሱ የኢትዮጵያ ፓስፖርት የሬድ ዶት ሽልማት አሸናፊ ሆነ። በአዲስ መልክ ሥራ ላይ የዋለው የኢትዮጵያ ፓስፖርት በልዩ ዲዛይኑ፣ በደህንነት ባህሪያቱ እና በመረጃ ይዘቱ ዕውቅና በማግኘት የሬድ ዶት ሽልማትን አሸናፊ ሆኗል። ሽልማቱ በፓስፖርት ውስጥ ለተካተቱት ባህሪያት በተለይም ለልዩ የመረጃ ይዘቱ እና የደህንነቱ ባህሪያት የተሰጠ ዕውቅና መሆኑ ታውቋል። የኢሚግሬሽን እና የዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት በጀርመን በርሊን በተካሄደው ስነ ስርዓት ላይ ሽልማቱን ተቀብለዋል።
ዓለም አቀፍ ውድድሩ በ3 ዘርፎች የተከፈለ ሲሆን እነርሱም የይዘት ዲዛይን፣ የኮሚኒኬሽን ዲዛይን እና የዲዛይኖቹ ጽንሰ ሐሳብ ናቸው። ዓለም አቀፍ ደረጃውን አሟልተው የየምድባቸው አሸናፊ የሚሆኑት የወሰኑት ዓለም አቀፍ ዳኞች መሆናቸውን የኢሚግሬሽንና ዜግነት አገልግሎት መረጃ አመልክቷል። ሬድ ዶት የዲዛይን ሽልማት ለምርትና ለኢንዱስትሪው ዲዛይን፣ ለብራንድና ለኮሚኒኬሽን ዲዛይን እንዲሁም ለንድፍ ጽንሰ ሐሳቦች የሚሰጥ ዓመታዊ የንድፍ ውድድር ነው። ሽልማቱ እንደ አውሮፓውያን አቆጣጠር በ1954 ከተቋቋመበት ጊዜ ጀምሮ አርአያነት ላላቸው ምርቶች ዕውቅና እየሰጠ እንደሚገኝም ታውቋል። በድምፃዊ ቴዎድሮስ ካሳሁን፣ ቴዲ አፍሮ እና በላይን ፕሮሞሽን መካከል ለዓመታት ሲካሄድ የቆየው ክፍያ ክርክር የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው የመጨረሻ ውሳኔ ተቋጭቷል። 5 ዳኞች በተሰየሙበት የሰበር ሰሚ ችሎት በሀገሪቱ ሕግ በፍርድ ቤት ደረጃ የመጨረሻ ውሳኔ ሰጪ አካል የስር ፍርድ ቤቶች የሰጡትን ውሳኔ በማጽናት ላይን ፕሮሞሽን ለድምፃዊ ቴዎድሮስ ካሳሁን 5 ሚሊዮን ብር እንዲከፍል ወስኗል። የክርክሩ መነሻ ድምፃዊ ቴዎድሮስ ካሳሁን የካቲት 14 ቀን 2012 ዓ.ም በመስቀል አደባባይ ላቀረበው ኢትዮጵያ ወደ ፍቅር ጉዞ የሙዚቃ ኮንሰርት ከአዘጋጁ ላይን ፕሮሞሽን ጋር የገባው ውል መጣሱን ተከትሎ ነው። ድምፃዊ ቴዎድሮስ ለፌዴራል ከፍተኛ ፍርድ ቤት ባቀረበው ክስ ለኮንሰርቱ 10 ሚሊዮን ብር ተፈጽሞልኝ እንድሰራ ብስማማም በውላችን መሰረት ገንዘቡ አልተከፈለኝም በማለት ዋናው ገንዘብ ከየካቲት 15 ቀን 2012 ዓ.ም ጀምሮ ከሚታሰብ 9 በመቶ ወለድ ጋር እንዲከፈለው ጠይቆ ነበር። የፌዴራል ከፍተኛ ፍርድ ቤት መዝገቡን ሲመለከት ቆይቶ ጥቅምት 6 ቀን 2016 ዓ.ም በዋለው ችሎት ላይን ፕሮሞሽን ለቴዲ አፍሮ 5 ሚሊዮን ብር እንዲከፍል ወስኖ ነበር። ተከሳሽ ላይን ፕሮሞሽንም በውሳኔው ቅር በመሰኘት ለጠቅላይ ፍርድ ቤት ይግባኝ ቢጠይቅም ጠቅላይ ፍርድ ቤቱ የከፍተኛውን ፍርድ ቤት ውሳኔ በማጽናት ይግባኙን ውድቅ አድርጎበታል። ቴዲ አፍሮ ገንዘቡ እንዲከፈለው የአፈጻጸም ክስ መክፈቱን ተከትሎ የተከሳሽ ጠበቃ ህዳር 25 ቀን 2017 ዓ.ም የስር ፍርድ ቤት ውሳኔን በመቃወም ለሰበር ሰሚ ችሎት ይግባኝ አቅርበናል፣ እንዲሁም ድርጅቱ ስራ እየሰራ ባለመሆኑ ገንዘብ የለውም፣ ለመክፈልም እንቸገራለን የሚል ምላሽ በመስጠት ክፍያውን ለማስቆም መክረው ነበር። የሰበር ሰሚ ችሎቱ የተከሳሽን የመጨረሻ የይግባኝ ጥያቄ መርምሮ ቀደም ብሎ ለቴዲ አፍሮ የ5 ሚሊዮን ብር ክፍያ ይፈጸም የተባለው ውሳኔ አግባብ ነው ሲል የስር ፍርድ ቤቶችን ውሳኔ በማጽናት መዝገቡን ዘግቶታል። የዕለቱ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስክንገናኝ ድረስ በሰላም ቆዩ።